ዋስተ ጋይስ እንግዲህ ይሄ የዳሽን ባንክ ማስታወቂያ ሌላ ታሪክ ውስጥ ገብቷል። ቲክቶክ ወደ ሌላ ዓለም ውስጥ እየገባ ነው። ኢሳም በጣም አነጋጋሪ የሆነ ቪዲዮ ሰርቷል። እስኪ ቪዲዮውን ተከታትለን እንምጣና ሀሳብ አስተያየት እንሰጥበታለን። ዋስተ ዋስተ ኧረ ዋስተ ዋስተ ለምን አትይው? አንተ ልጅ ምንድነው የሆንከው? ምንድነው የሆንከው? ምንድነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ? ተናገር እንጂ። እኔ የማውቀውን እናት ብታውቂ ነው በእጆችሽ አልቀሽ ትገይው ነበር። ማወቅ የሌለብኝ ስላወቅኩ እንዲህ ሆንኩት። ለብቻዬ የምታመመው ለአንቺ ብዬ ነው። ለምንድን ነው ያልሰራው? ግማሹን እንዲሰራለን ነው እንዴ? ለነገ እኮ ነው ያልከን። ነገ ሙሉን ሰርቼ ያስገባለሁ። ዝም በል መልሳት መልስልኝ። አውቃለሁ እኮ ነገም ጨርሰህ አትመጣም። እንዴ የነገም በምን አወቅ? ጭራሽ ለእኔ መልስ? ተነስ ነው ተነስ። እንዴ እውነቱን እኮ ነው። አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባልሃል። ይሄን እናንተም አልሰራችሁም አይደል? አረ ቲቸር ነገ አንድ ያልከን ነገ እናሳያለን። በቃ ዝም በል ተነስ ነው ቀጥል። አረ ቲቸር አተ ተነስ ተነስ። ፋቴ ወዬ እንዴት ነህ? እግዚአብሔር ይባርክ። ሰላም ነው? እግዚአብሔር ይባርክ። ደህና ነው? አዎ ሰላም ነህ? አለን። እንዴት ነው ትምህርቱ? ትምህርት አሪፍ ነው። የመመረቂያ ወረቀታችን እየሰራ ነው። ጎሽ እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። በዚህ ዓመትማ ግድ ነው። የግድ ነው። እውነት ነው። ቆየሁባችኋል። የዳሽን ባንክ የተመልቀበል ገብቼ አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘምነዋል። ሱፐር አፓቸውን አውርደህ በራስህ ስልክ ራስህ መክፈት ትችላለህ። ኧረ ተው ደግሞ ትቀመጥበት ሰዓት አለ። ዛሬ አስተማሪው ሴተኛ አዳሪ ቤት ሲገባ እጅ ከፍንጅ መቅረጽ። እኔ ግን እሱ ነገር ምንም አልተመቸኝም። እና ገሬዳችን ሊበላሽ እናውራው አንድ ላይ ሄደን። እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታቆም እንዴ? ይኸውልህ ዲኑ ጋር ከከሰስነው መፍትሄ አለ። ከሰኑስ ከሱ የተሻለኛ የሚያመን ይመስላል። ስማ ለሌሎች አስተማሪዎች አቀሳስሮ ግሬዳችንን ነው የሚያበላሸው። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። መመረቅ ደግሞ ይግድ እንጂ ሳረፍድብን እንጂ ስሙ ግን አሁን ቲሸርቱ ማን ጋር የሚገባ ይመስላችኋል? ያችን አያት ወፍራሟ ዳሌ ስለሚወድ እሷን ይዞ የሚገባ ነው። አይደስ ታስጠላ። እሷ ጋር እንኳን አይገባ። ሲጀምር ሴት የሚመርጥ አይመስለኝም። ያገኙን ይዞ ነው የሚገቡ። እኔ ግን አስተምቸኝ የሚቀርብኝ እንሂድ እባክህ። በባክ ወዴት ነው የምንሄደው? እንዴ ያለበትን ጉዳይ ሳንይዙ ነው የምንሄደው። ሰዎች ኧረ በለው ከዚህ ሁሉ ሰው አልፎ ይዟት የሚገባ ወንድ ተገኘ። አንተ በለው ተነሱ እንሂድ። ተነስ ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዝ አንተ እንሂድ ያልኩህ አይደል እንዴ? ና ተነስ
Was denn ist? Well. Yes. እንደም ሲጋራ ሲጋራ አይዞሽ ፍሬሽሽ መሰለኝ በፈጣሪ ምን ነው ሸበላው? አስደነገጥከኝ እኮ። ነው ሾርት ፈልገህ ነው? ወዴት ነው? ምን አይነት ነው? ያስጠላ። ተመስገን። እንዴት አመሻችሁ ልጆች? አባዬ ደህና አመሻችሁ። ምን አገባህ? ምን አገባህ? ምን ነው ልጅ? አንቺ ዝም በል። ራስህ ዝም በል። ያመሃል እንዴ? ይሄ ልጅ ምን ነገር አድርጎታል? አባዬ ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል። እንኳን ተባረ። እሱ ተምሮ ምን አመጣ? አባዬ በሞት ምንድን ነው የነካብኝ? ተነስ፣ መድኃኒቱ አልቆበታል። ተነስ፣ ኧረ በእናትህ ተነስ እና ፈጥነህ ግዛልኝ። ምንድን ነው የሆነው ይሄ ልጅ? እማዬ ይዛ መድኃኒቱን ይዛ ይመጣል ብለህ ትጠብቃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደለ? ያው ገብቼ እለዛለሁ። እና አንተ ራስህ ልትጦር ነው እንዴ? ና ተነሳ፣ አሁን እንሂድ። አንተ ደግሞ ሂሳብ ንገረኝ። በዳሽን ሱፐር አፕ ነው ማስገባል። ምንድን ነው እሱ? አዲሱ የዳሽን ሱፐር አፕ ነው። በውስጡ በጣም ብዙ ሚኒ አፖችን ይዟል። ላይፍን በጣም የሚያቀል አፕሊኬሽን ነው። የሚጠቅመኝ ነገር አለ? እንደውም ነዳጅ ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመህ ነዳጅ መቅዳት ትችላለህ። አሁን ቶሎ ንገረኝ፣ ጊዜ የለኝም። Yeah.
ሰይጣን ሐዘኔ ልዘንበት ውጣልኝ አታባርተኝ ሐዘኔ ልዘንበት ውጣልኝ ስለደረሰብሽ ሐዘን ምክንያት በጣም አዝናለሁ። ችግር የለውም። ሰሙ እኮ ያኔ እኔ በደወልኩለት ሰዓት ግሮሰሪ መተህ መድኃኒቱን በጊዜ ስላላደረስክለት ህይወቱ ማለፉ እኔን ተጠያቂ ነበሩ። አይቅር በለኝ። እንኳን ሞተ ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመውን ኃጢአት ከማየት ነው የገላገለኝ። ተጫወቱሽ አፉ ላይ እንዳለ ልጄ ምን አስቀይሜው ነው? ልጄ ምን አስከፍቼው ነው? አንድ ቀን ባገኘሁት እና ይቅርታ በጠየቅኩት እንዳለ እኮ ነው ሞት የቀደመው። ወንድሜ ነው ወንድሜ ምን አየብኝ ወንድሜ ጉዶልልሽ እኮ ወንድምሽ ወንድሜ ምን አየብኝ ወንድሜ ለማንደርገኝ ወንድሜ ወንድሜ ነው ለማንደርገኝ አስቴርዬ ጉዶልን እኮ አታሽዬ ሞተብን እኮ መሽቷል። አሁንስ ነው ሾርት ፈልገህ ነው? ለምንድን ነው የምታባቢያት? ማን እንደሆነች አውቀሻል? አውቀሻታል? ማንን ነው? አስቴርን ነው? የተሽዬ እኮ ታናሽ እህት አክስትህ እኮ ናት። አክስትህ እኮ ናት። የተሽዬ እህት እኮ ናት። ራሱ ወንድሜ ተሽዬ የወንድሜ ምትክ እኔ ትንሽ ያኔ ቤተሰቦቿ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ በይ ባንክ ቤት በየቆጠበ ሳንቲም ከዚህ ከሴተኛ ዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃችሁ ከዛ ከምትሰራው ጸያፊ ህይወት እስከምትወጣ ድረስ ምን ብሎ ያስተዋወቀህ በዛ ሁኔታ? ምን ያደርጋል ተሽዬ ሞት ቀደመው። የልጆችን አባት ሞት ቀደመው። አይ ተሽዬ አጨከነብን። ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴን፣ ቤተሰቤን እና ራሴን አጣሁ። በግማሽ እውቀት ትዳር ይዘማል፣ ቤተሰብ ይበተናል፣ የምንወዳቸው ሰዎች ህልፈት በእጃችን ይሆናል።
በግማሽ እውቀት ሀገር ይፈርሳል። እውቀት አንድ እርምጃ ሲቀድምና ሙሉ ሲሆን ትውልድ ይተርፋል። ሁሌም ቢሆን አንድ እርምጃ እንቅደም። Demko